ከ1941 እስከ 1949 ሁለተኛው የዓለም ጦርነት ብዙ ነፍሶችን ሲቀጥፍ፣ ብዙ ታሪኮችን ሲያወድም፣ ብዙ ቅርሶችን ፍርስራሽ ሲያደርግ መጥፎ ጻፈንታ ከጎበኛቸው ቦታዎች መካከል አንዱም ሆነ። በጦርነት መሃል እንዳለፈ ወታደር የጦርነቱ እሳት ኦልድ ትራፎርድንም ለበለበው። የስታዲየሙ ወሳኝ ክፍል በቦምብ ተመቶ ወደ አመድነት ተቀየረ። እንደ ማንቸስተር ዩናይትድ የአሸናፊነት መንፈስ ወድቆ መቅረትን ያሸነፈው ኦልድ ትራፎርድ ለማንሰራራት ጊዜ ቢወስድበትም ታደሰ። ለ8 ዓመታት ማንቸስተር በሜን ሮድ በስደት እየተጫወተ ማሳለፈ። በ1949 ከ8 ዓመታት በኋላ ግን ኦልድ ትራፎርድ የበለጠ አምሮ የበለጠ ጎልብቶ ለማንቸስተር ንግስና የተዘጋጀ ዙፋን ሆኖ ብቅ አለ። I was born to be united. Daddy told me when I was just a baby. When I was 5, I went down to a weak road. Now I am addicted to the only place I go. የህልሞች የስኬት ቦታ፣ የእግር ኳስ ፍቅር መገለጫ፣ የታሪካዊ ኮከቦች ሁሉ መጠለያ የሆነውን ኦልድ ትራፎርድን ሸክላዎቹ፣ ያቆሙት ብረቶች፣ የመጫወቻ ሜዳው አለዚያም የመቀመጫ ወንበሮቹ ወይም ስታዲየም የሚለው የወል ስም ሊገልጸው አይገባም ብለው በርካቶች ደጋግመው ይናገሩለታል። ከ100 ዓመት በላይ በአሸናፊነት በተፋላሚነት የተመላለሱ ታሪካዊ ኮከቦቹ፣ በትውልድ መቀየር ያለመናወጥ ያለመለወጥ የደገፉት ደጋፊዎቹ፣ ሽንፈት የተቀየረባቸው ሽርፍራፊ ሰከንዶቹ፣ ያንን ተከትለው የተለቀቁት ድምጾች፣ ጭንቀትና መንጠራውዞች፣ በጊዜ ሂደት በተለያዩ መሪዎች ወደ ላይ ከፍ ብለው እንደ ድል አርማ የተሰቀሉ ዋንጫ የጨበጡ እጆች፣ ሁሉም ነገር ተሰብስበው የሚገልጹት አንዳች ውበት እንጂ ኦልድ ትራፎርድ ስታዲየም ብቻ አይደለም ይላሉ። Welcome to Old Trafford, the home of the world's most famous